አሰላሙ አሌይኩም ወራህመቱላህ ወበረካቱ የዩቱብ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እና ይሄ የወንድሜ ጓሮ ነው ማለት ነው። ወንድሜ በአረብ ሀገር ከመጣ እስከ 4 ቀን ይሆናል ማለት ነው። እና እዛ ሻንጣ ምናምን ትቼ መጥቼ ነበረ፣ ባዶ ሻንጣ ማለት ነው። እና እሱን አምጣልኝ ምናምን ብዬው አምጥቶልኝ ነበረ። እናም ሄጄ ልቀበለው ነበር። ከዛ ብዙ ሰው ምናምን ነበረ፣ ጫት ምናምን ፈልገው ነበር። ከዛ ጫት እስኪ ልቀሚ ካለ ምናምን ብለውኝ እየለቀምኩኝ ብቻ የለበትም ምንም ጫት ደርቋል ማለት ነው። እና ይሄን ይመስላል። ደስ ይላል ወላሂ ጫቱ ምናምኑ በጣም ያምራል። ያው ጫት አልበቀለም ገና ነው፣ ግን ጎመን ምናምን አሪፍ ነው፣ ምንም አይልም። እሸትም እየደረሰ ነው። እና ጓሮ ይሄን ይመስላል። ገና አዲስ ነው የመጣው፣ 3 አመት ነበረ ከሄደ ማለት ነው። ማሻላ ሚስቱ ተንከባክባ ለዚህ አብቅተዋለች፣ ጓሮ ማለት ነው። ደስ ይላል እላችኋለሁኝ። እና ክረምት ነው፣ ክረምት በጣም ደስ ይላል። አልሐምዱሊላህ ዝናብ ምናምን አልነበረም። ይኸው እሸት ደርሷል። ኢንሻአላህ ከወር በኋላ ይበላል ማለት ነው። ዱአ አድርጉልኝ እኔም ልበላ ያድርሰን። የመዳም ቅመሞች ግን አልናፈቃችሁም? እኔ ወላሂ እሸት ከበላሁ 5 አመት ነው። ግን አሁንም ያው ትቼው ሊሄድ ነው ማለት ነው። ተመልሼ ሊሄድ ነው። ብቻ ከባድ ነው። እጅቴ ናት ያው ያመጣልን ሻንጣ ይዘን ወደ ቤታችን እየሄድን ነበረ እላችኋለሁኝ። አበረታቱኝ።